ወለትዬ እንዴት አደርሽ? ደህና አደርሽ ወይ? እኔ ስሞቹን ልንገርሽ። ይሄ የልብስ ማጠቢያ ማሽን ቀሴሌ ነው የሚባለው። ቀሴሌ አሁን ሴትዮሽ ታሌ ሀቲ ቀሴሌ ትየብ ካለችሽ ልብሱን እንጠበው አምጪ ማለቷ ነው። እሺ ይሄንን ደግሞ ስትከፍቺ ደግሞ ይሄ ቀሴሌውን እሷ ታሳይሻለች ለመጀመሪያ ጊዜ። እሽማ እሷ ታሳይሻለች። ዝም ብለሽ እዚህ ጋር እንዳነካቂ ማለት ነው። ሌላ ደግሞ እዚህ ደግሞ ሴትዮሽ ለምሳሌ ጂቢ ማይ ካለችሽ ኩባያ አምጥተሽ ከዚህ ማይ ማለት ውሃ ማለት ነው። ጂቢ ማለት አምጪ ማለት ነው። እሺ ጂቢ ማይ ካለችሽ ይሄንን ውሃ ቀርተሽ በኩባያ ትሰጫታለሽ ማለት ነው። ከዛ ይሄኛው ምንጣፍ ነው። ምንጣፍ ሽዜዴ ነው የሚባለው። ሽዜዴ ችግር የለውም እሱ። ይሄ ደግሞ ባብ ነው የሚባለው። በር ማለት ነው። እሺ አሁን ሴትዮሽ ወለተ ፍታሂ ባብ ካለችሽ ክፈች በሩ ማለት ነው። ሰክሪ ባብ ካለችሽ በሩን ዝጊ ማለት ነው። እሺ አዎ ሌላ ምንድን ነው? ይሄ ፍሪጅ ነው። ፍሪጅ ነው። ጂቢሺ ምን ፍሪጅ ምን ተላዥ። እነሱ አንዳንዴ ተላዥ የሚሉት ፍሬዘሩን ነው። የታችኛውን ተላዥ የሚሉት ይሄን ፍሬዘሩን ነው፣ ከታች ያለውን በረዶ የሚሰራውን ማለት ነው። ስለዚህ አሁን እነሷ አሁን ለምሳሌ ይሄ የተጨመቀ ሎሚ ነው። ለምሳሌ ወለት ጅቢሊ ሐሞት ማእሱር ካለችሽ ሐሞት ነው ስሙ። እሺ ሐሞት ጅብሊ ሐሞት ካለችሽ ይሄን ትሰጫታለሽ። ከዛ ውጭ ምንድን ነው ይሄ? ለበን ነው። ለበን ይባላል። ለበን አሁን ለምሳሌ ወለት አንቺ ለበን ትወጃለሽ ለማለት እንቲ ብትህቢ ለበን ካለችሽ ይሄ ነው የምትያት። እሺ ይሄ አዎ ማለት ነው። ከዛ ውጭ ምንድን ነው? ሰክሪ በራድ። አንዳንዴ በራድ ነው የሚሉት። ይሄን በራድ ሰክሪ በራድ ካለችሽ ዝጊ በራዱን ማለቷ ነው። ፍሪጁን ዝጊ ማለቷ ነው። እሺማ ሌላ ምንድን ነው? ሌላ ይሄ ፍርን ነው። እሺ ፍርን የጋዝ ማለት ነው። ከዛ ይሄ አምሊሊ አህዌ ካለችሽ ለምሳሌ አሁን ቡና ነው። አህዌ ቡና ነው። ቡና ፊሊ ካለችሽ የቡና መፍያቸው ይሄ ነው። ሽማ ያፈላሁት ትላንትና። ከዛ እንደዚህ አይነት ካለሽ ከዚህ ላይ ውሃ ወደዚህ አድርገሽ የምጠጣውን ያህል በብርጭቆ በኩባያ በሲኒ ማለት ነው። ሲኒ ማለት ደግሞ ፊንጄን ነው። እሺ ፊንጄን አምሊሊ ፊንጄን አህዌ ካለችሽ ቡና ፊልኝ፣ አንድ ሲኒ ቡና ፊልኝ እስቲ ማለቷ ነው። ከዚህ ይሄን ውሃው መጀመሪያ ጥደሽ ማለት ነው። ውሃው ሲፈላ ቡና ነው የምታረጊበት። ይሄ አህዌ ማለት ይሄ ነው። ቡና እሺ ቡና ይሄ ነው አህዌ ፓውደሩ። ይሄ እነሱ ፓውደር ነው፣ ተቆልቶ ተወቅጦ ምናምን አይደለም። እዚህ ፓውደር ነው። አይተሻል መቼም። አህዌ ይባላል። አምሊሊ አህዌ ትልሻለች ካለችሽ እንደሱ ነው የምታረጊው። ሌላ ደግሞ ይሄ ሽንኩርት ደግሞ በሳል ነው የሚባለው። እሺ ፍርሚሊ በሳል ካለችሽ ፍርሚሊ ክትፊሊ፣ በሳል ሽንኩርት ክትፊሊ ማለት ነው። ይሄ ደግሞ ቱም ነው የሚባለው። እሺ ቱም ነጭ ሽንኩርት ማለት ነው። አሽሪሊ ካለች አሽሪ ማለት ላጭሊ ማለት ነው። አሽሪሊ ቱም ካለችሽ ሽንኩርት ላጭሊ ማለቷ ነው። ትልጭላታለሽ። ኦኬ ነው የምትያት። እሺ ከዛ ደግሞ ይሄ ጨው ነው ይሄ። እሺማ ምንም እንዳይመስልሽ ፓውደር ነው የነሱ። እኛ አንኳር ነው የምንጠቀመው። ምልህ ነው ይሄ። ምልህ ነው የሚባለው። ጨው ምልህ ነው የሚባለው። ጂቢ ምልህ ካለችሽ ምልህ ጨው ትሰጫታለሽ። ጂቢ ማለት አምጪ ነው እንዳትረሽሽ ወዲዬ። ከዛ ውጭ ምንድን ነው? ስኳር ነው በአረብኛ። ከዛ ውጭ ሌላ ምን አለ? ይሄ መጅላህ ይባላል። ይሄ ማጠቢያው ይሄ እንደዚህ ገንዳው መጅላህ ነው የሚባለው። ቀስሊ ሳህን ካለችሽ ሳህኑ ቀስሊ ማለት እጠቢ ማለት ነው። ቀስሊ እጠቢ ሳህን ካለችሽ ትከፍችና ይሄን ታጥቢያለሽ እንደዚህ። እሺማ
ይሄኛው ቆይ ላሳይሽ። ይሄ ፌሪ ነው የሚባለው። ይሄኛው የእቃ ማጠቢያ ነው። ፌሪ እሺ፣ ፌሪ ነው። ይሄ እንትን አለው ጽሁፍ አለው። ፌሪ ማለት የእቃ ማጠቢያ ነው። እሺማ የእቃ ማጠቢያ ነው። ትንሽ 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 እዚህ ላይ እንደዚህ አድርገሽ ሲያልቅብሽ በቃ እዚህ ላይ ውሃ ጨመር እያረግሽ እንደዚህ። ይሄ ስፖንጅ ነው። ይሄ ሊፌ ይባላል በአረብኛ ሊፌ ነው። በቃ እንደዚህ እያረግሽ እያሸሽ በቃ ስታጥቢ ደግሞ ማለት ነው ውሃውን ትከፍቺውና ከዚህ መጣ አድርገሽ እንትን ሽት አድርገሽ በደንብ ሽት አድርገሽ እንደዚህ አድርገሽ እዚህ ማስቀመጥ ነው። በቃ እንዲጠፍ በኋላ ላይ በቦታው ታስቀምጪዋለሽ ማለት ነው። ቀላል ነው ወለትዬ፣ ቀላል ነው በጣም። ከዛ ምንድን ነው ደግሞ ፊንጄል ነግሬሻለሁ፣ ስኒ ነው። ጂቢ ፊንጄል ካለችሽ ሲኒ ነው። ክቤዬ ካለችሽ ደግሞ እንትን ነው፣ ይሄ ብርጭቆ ነው፣ የውሃ መጠጫ። ጂቢሊ ክቤዬ ካለችሽ ይሄ ብርጭቆ ሰጫታለሽ ማለት ነው። ጂቢሊ ክቤዬ ሻይ ካለችሽ የሻይ ክቤዬ ማለት ነው። የሻይ ክቤዬ ዝም ብሎ እንደዚህ አይነት አይደለም መያዣ ያለው እንደዚህ አይነት ሰጫታለሽ ማለት ነው። ከዛ ውጭ ቀላል ነው ወድዬ። ከዛ ሽንት ቤት የምታጥቢበት ደግሞ ይሄ የመስታወት ነው። እሺ መስታወት እንደዚህ ነፋ አድርገሽ እንትን ሸፌ ይኖርሻል። ይሄ ቆይ እንደዚህ አይነት እኔ አሁን መስታወት ብሎ እንደዚህ አይነት ነው። ችግር የለውም። ዋናው ነገር ይወልውል። አየሽ እንደዚህ አድርገሽ ንፍት አድርገሽ መስታወቱ ላይ ማለት ነው እንደዚህ ወልወል። እሺም ይሄ በቃ ይሄኛው ኢዚ ነው የሚባለው ወይም ዊንዴክስ ይባላል። ይሄው እንትን አለው ጽሁፍ አለው። ዊንዴክስ ነው የሚባለው። የመስታወት ማጽጃ ነው። ችግር የለውም። እሷ ትጨነቂ። ከዛ ልብስ ሲታጠብ ደግሞ እኛ ቤት የሚመጣው ይሄ ነው፣ ሳሙናና ኮምፎርት። አሁን ላሳይሽ፣ ይሄ ኮምፎርት ይኸው ጽሁፍ አለው፣ ኮምፎርት ነው። ይሄኛው ደግሞ ሳሙና ነው፣ ፈሳሽ ሳሙና ፐርሲል ነው። ጂቢ ፐርሲል ካለችሽ ፐርሲል ነው፣ እንትን ነው የልብስ ነው። ይሄ የእቃ ማጠቢያ አይደለም። እሺ የእቃ ማጠቢያ ቅድም አሳይቼሻለሁ፣ ፌሪ ነው። ይሄኛው ኮምፎርት ነው። ይሄንን ይዘሽ ሄደሽ እዛ ማጠቢያው ጋር ማለት ነው። በላሳይሽ እዚህ ጋር መጀመሪያ ይሄ ልብስ አለ። ለምሳሌ ይሄ ልብስ አለ፣ እዚህ ውስጥ ይከተታል። እዚህ ውስጥ ትከትልሻለች እሷ ራሱ ቀሰሌ ውስጥ ትከትልሽና ትዘጊዋለሽ። ይሄንን ትዘጊውና ከዛ ይሄ እንደዚህ ታረጊና እዚህ ጋር ነው ሳሙና የሚከተተው። የእሷን አላቅም። ከዚህኛው በቃ ኮንፈርቱ ለብቻው እዚህ ጋር ከሳሙናው ትንሽ እዚህ ጋር አድርጋሽ ትዘጊያለሽ። ይሄን ከዛ በኋላ ይሄን ታዞሪውና እንደዚህ ታረጊ። እዚህ ጋር ይኖራል እንትን ደቂቃ ይኖራል። እሷ አላቅም የምታጥብበትን። ይሄኔ 30 ደቂቃ ነው የማጥበው። ከዛ ይሄን አደርገዋለሁ። በቃ ስታርት አደርገዋለሁ። ስታርት ማለት እንዲሰራ መክፈት ማለት ነው። በቃ የልብስ ነገር ይሄ ነው። ሌላ ምንድን ነው የፈለግሽው? ወለትዬ ሌላ ምንድን ነው የፈለግሽው? ከዛ ቦታው ጋር ምልስ ማድረግ ነው። እቃዎቹን ከተጠቀምሽ በኋላ በቦታቸው ምልስ ማድረግ። እኛ ቤት ሲጀመር ብዙም እቃ የለም እና እንደዚህ ነው። ከዚህ ውጪ ይሄ ልብሪ ነው የሚባለው። የሻይ ይሄ እንትኑ የሻይ አፍልተሽ እንትን ምንድን ነው የሚባለው? እኛ ሀገር ፔርሙስ ነው የሚባለው። እንደሱ አይነት ነው። እዚህ ልብሪ ይባላል። እና ምን ልስራ ማለት ንገሪኝ። ቆይ ልንገርሽ።